ከካምፓኒያችሁ እንዴት ኤግዚት እንደምታደርጉ ታውቃላችሁ? ካላወቃችሁ የዛሬው ቪዲዮ በጣም የሚጠቅማችሁ ሆኖ እንደምታገኙት አልጠራጠርም። ብዙ ጊዜ ኮንሳልትና ኮች የማደርጋቸው ቢዝነስ ኦነርስ ከኔ ጋር ሲያወሩ አንዱ የምጠይቃቸው ጥያቄ ኤግዚት ስትራቴጂያችሁን ታውቃላችሁ ወይ የሚል ጥያቄ ነው። አንዳንዶቹ ያውቁታል፣ ወዲያውኑ ኤግዚት ማድረግ የሚፈልገው በዚህ ነው በዛ ነው ያብራሩልኛል። አንዳንዶቹ ደግሞ እያሰብኩበት ነው ይላሉ። አንዳንዶች ግን ገፋ ያረጉና I'm not worried about that. I have ahead of me like 20 ዓመት ከዚህ በኋላ 10 ዓመት I'm not retiring. I will think about it, in the future. I don't care right now. I just want to make sure that I scale this company and make sure that this company grows. Of course, አንዳንዶቹ እየሳቁም I will cross that bridge when I get there የሚል ይላሉ። የኔ ምኞት ዛሬ ግን ምንድነው ይሄንን ካዳመጣችሁ በኋላ እንደን ሶስተኛው ሰዎች አትሆኑም ማለት ነው። ማለት አስብበታለሁ፣ አሁን አስፈላጊ አይደለም፣ አጨቅጭቀኝ የሚል ሳይሆን ይሄን ነገር ሲሪየስሊ ብትወስዱት እንደሆነ ተስፋ አደርጋለሁ። እኔም የማደርገው ምንድነው ይሄን ነገር ሲሪየስሊ ወስዳችሁ እንድታስቡበት በዚህ ጉዳይ ላይ ዲሲሽን እንድትወስዱ የሚረዱ ነገሮች ነው የምሰጣችሁ። በመጀመሪያ ደረጃ ለምንድነው የምንጨነቀው ለኤግዚት ስትራቴጂያችን? በተለይ ገና ኤግዚት ለማድረግ ካልተዘጋጀ why should we worry? ይሄ ትክክለኛ ጥያቄ ነው። አንዱ እንግዲህ ህይወት ነው። ህይወት ኮንትሮል የምናደርገው አይደለም እና ብዙ ሰዎች 10 ዓመት 20 ዓመት በኋላ ነው የካምፓኒን ኤግዚት የማደርገው ብሎ እየተዘጋጁ ዛሬ ላይ ዲቮርስ ሊገጥማቸው ይችላል፣ ወይ ደግሞ ሊታመሙ ይችላሉ፣ ሊሞቱ ይችላሉ፣ ወይም ደግሞ አብሯቸው ከቢዝነሳቸው ጋር አብሮ የሚሰራው ፓርትነር ደግሞ ኳረል አድርገው መሸጥ ሊገደዱ ይችላሉ። ምክንያቱን አናውቀው። ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል፣ የዛሬ ወር ሊሆን ይችላል። we don't know። ለዛ ነው ልክ ነገ የዛሬ ወር የዛሬ ዓመት ኤግዚት ላደርግ እንደምችል እያሰብኩ ግን ምሰራ ከሆነ when the time comes ወድጄም ሆነ ተገድጄ ኤግዚት ሳደርግ የካምፓኒ ቫሉዌሽን በጣም ሃይ ነው። አለበለዚያ ግን ምን ይሆናል? ብዙ ጊዜ እንዲህ በደንብ ተዘጋጅታችሁ ቫሉዌሽኑን አሳድጋችሁ ሬዲ ካልሆናችሁ ተገዳችሁ በሚሸጡበት ጊዜ ምን ይሆናል? በጣም በርካሽ ነው ሊገዙ የሚፈልጉ ሰዎች ሊገዟችሁ የሚፈልጉት። አንዳንድ የሚገርማችሁ ነገር ትንሽ ነገር አድርጋችሁ which could be like የተወሰኑ ዶክመንቶች ክሬት አድርጋችሁ ቲም ፎርም አድርጋችሁ ዴሊጌት አድርጋችሁ ከናንተ ኢንዲፔንደንት ካምፓኒውን ብታደርጉት ምናልባት ዲፈረንሱ በመቶዎች ሺና በሚሊዮኖች ሊቆጠር ይችላል። ያ ማለት ትንሽ ነገር ብታደርጉ ኖሮ ያ ካምፓኒ በጣም አድጎ ሊሸጥ ይችል ነበር። ያ ላይ ሆነ የቻለው ለምንድነው? ተወሰኑ ነገሮች ባለማድረጋችሁ ምክንያት የዛ ካምፓኒ ቫሉዌሽን በጣም የወረደ ሊሆን ይችላል ማለት ነው። ይሄን ደግሞ እንዲሆንባችሁ አትፈልጉም። ለምን? ትንሽ ነገር ሰርታችሁ አስተካክላችሁ ያን ነገር ቫሉዌሽኑ መጨመር እየተቻለ ለትንሽ ነገር ብላችሁ ለምን የዘቀጠ ዋጋ ላይ ትሸጡታላችሁ? ለማንኛውም ምን አይነት የቫሉዌሽን ኦፕሽኖች አሉን የሚሉ ወይም ደግሞ ምን አይነት ኤግዚት ስትራቴጂዎች አሉ የሚለውን የተወሰኑትን ልጥቀስላችሁ። የመጀመሪያው ኤግዚት ማድረግ የምትፈልጉት ካምፓኒውን ለልጆቻችሁ ማውረስ ሊሆን ይችላል። ሌላኛው ደግሞ ለሰራተኞቻችሁ መሸጥ ሊሆን ይችላል። ሌላኛው ደግሞ እነኚህ ስትራቴጂክ ባየርስ የሚባሉ አሉ። ስትራቴጂክ ባየርስ ማለት ምንድነው? በእናንተ ኢንዱስትሪ ውስጥ ያለ ካምፓኒ እናንተን ገዝቶ ኮምፒቲቲቭ አድቫንቴጅ እንዲኖረው ይፈልጋል። አራተኛው ደግሞ ፋይናንሻል ባየርስ የሚባሉ አሉ። እነኚህ ፋይናንሻል ባየርስ ደግሞ እነኚህ ፈንድስ ፕራይቬት ኢኩዊቲ ፈንድስ የሚባሉ ናቸውና እነሱ ምንድነው የሚያደርጉት? የእናንተን ካምፓኒ ይገዙና ከሌላ ካምፓኒ ጋር መርጅ ያደርጓቸውና ፖርትፎሊዮውን በጣም ስኬል ያደርጉና ይሸጡታል በ3 እስከ 7 ዓመት በሆነ ጊዜ ውስጥ። ያ ማለት እንግዲህ ምንድነው? እነኚህ ፈንዶች እና ፕራይቬት ኢኩዊቲዎች ምንድነው የሚያደርጉት? ብዙ ካምፓኒዎችን አንድ ላይ አምጥተው ነው የካምፓኒዎቹን ቫሉዌሽን በጣም የሚያሳድጉት ማለት ነው። ሌላኛው ደግሞ ፐብሊክ መውሰድ ሊሆን ይችላል። በጣም ታሳድጉትና በራሳችሁ ካደገ በኋላ ፐብሊክ ትወስዱታላችሁ። ሌላው ደግሞ ምን ሊሆን ይችላል? ካፒታል ተጠቅማችሁ ካፒታል እንግዲህ በሎንም ሊሆን ወይም ደግሞ ከኢንቨስተሮች ሬዝ አድርጋችሁ ያገኛችሁትን ገንዘብ ተጠቅማችሁ ካምፓኒው በጣም ታሳድጉትና በጣም እያደገ ሲመጣ ልትሸጡትም ትችላላችሁ ወይም ፐብሊክ ልትወስዱት ትችላላችሁ። ለምሳሌ ካፒታል የምትጠቀሙ ከሆነ አንዱ ማሰብ ያለባችሁ ነገር ሪፋይናንስ ማድረግ ትችላላችሁ። ለምሳሌ ሎን ከሆነ ያገኛችሁት
ያንን ሎን ተጠቅማችሁ ካምፓኒውን ካሳደጋችሁት በኋላ ምን ታደርጉታላችሁ? ሪፋይናንስ ታደርጉትና ገንዘባችሁን ከዛ ውስጥ ታወጣላችሁ ወይም ኢኩዊቲያችሁን ትጨምሩበታላችሁ whatever the case may be now ምን አይነት ስቴፖች ብትወስዱ ነው የሚሻለው አሁን ካላችሁበት ኤግዚት እስክታደርጉ የሚለውን ነገር እንነጋገር። የመጀመሪያው ነገር ያው ስትራቴጂያችሁን ማወቅ ነው። የቢዝነሳችሁ ኤግዚት ስትራቴጂስ ምንድናቸው? እዛ ላይ ክሊር ያ ማለት ፖይንት ቢን ታውቁታላችሁ ማለት ነው መዳረሻችሁ። ሁለተኛ ማድረግ ያለባችሁ ደግሞ ኢኒሻል ፖይንታችሁ ማወቅ አለባችሁ which means the valuation of your company መታወቅ አለበት። አንዳንዴ ላባችንን አንጠፍጥፈን አመታት የሰራንበት ነገር ገንዘባችን ያፈሰስበት ነገር ብዙ ቫሉዌሽን ያለው ይመስለናል ለኛ ማለት ነው ብዙ ስለለፋንበት። በኋላ ግን ትክክለኛ ቢዝነስ ቫሉዌሽን ሲደረግ ምናልባትም እኛ ካሰብነው 1/10 ቫሉዌሽን ላይ ኖረው ይችላል። ያም ማወቅ ያለብን ግን ነገ አይደለም። ያም ማወቅ ያለብን ግን ኤግዚት ስናደርግ አይደለም። ያም ማድረግ ያለብን ዛሬ ነው። ዋንስ ቢዝነስ ቫሉዌሽናችንን ካሰራን በኋላ ምን ይሆናል ማለት ነው? እናውቃለን ማለት ነው የቱ ጋር እንዳለን ምን ያህል ቫሉዌሽን እንዳለው እናውቃለን። ከዛ ኤግዚት ስናደርግ ምን ያህል ቫሉዌሽን እንዲኖረው ስለምንፈልግ ስለምናውቅ የቱ ጋር መድረስ እንዳለብን በመሃል አሁን ካለበት ቫሉዌሽን እዛኛው ጋር ለመውሰድ ምን ስትራቴጂዎች ያስፈልጋሉ ወደሚለው እንገባና እነኛን ስትራቴጂዎች ካወጣን በኋላ ስኬል እያደረግን እዛ ባሰብነው ደረጃ ሲደርስ ወይ እንሸጠዋለን ወይ ፐብሊክ እንወስደዋለን ወይ ለሌሎች አሳልፈን እንሰጠዋለን whatever the case may be okay now ስለኔ ትንሽ ልንገራችሁ። ይሄ ነገር ፓሽኔት የሚያደርገኝ ለምንድን ነው? በአንድ ሳይድ በፕሮፌሽኔ I am business and leadership strategist ነኝ። I help organizations ቲሞችን ግለሰቦችን leadership እና entrepreneurship and business organizational skill set develop እንዲያደርጉ እረዳለሁ። በሌላ ሳይድ ደግሞ I'm a business broker ስለሆንኩ ደግሞ አንትርፕረነሮችን ቢዝነሳቸውን እንዲሸጡ ወይም ደግሞ እንዲገዙ እረዳለሁ ማለት ነው። ምንድነው አሁን እያደረኩ ያለሁት? I merged ሁለቱንም አንድ ላይ አድርጌ ማለት ነው። ለምሳሌ አንድ ሰው መጥቶ በአዲስ ካምፓኒ መመስረት ፈልጋለሁ ካለ as a business and leadership strategist I help them structure the company, come up with some strategic plan, business plan, marketing plan, create offers, price them, package them and create their websites, automate their services, stuff like that, if they want to start from scratch. But if they tell me, you know what, easy, I want to find loan and then I want to buy an existing company ሊሉኝ ይችላሉ። now እኔ ስትራቴጂክ ፓርትነሮች ስላሉኝ ሎኑን የሚያገኙበትን አመቻችላቸዋለሁ። የሚያስፈልገውን ካምፓኒ ደግሞ እንደ ቢዝነስ ብሮከር ላይሰንስ ስላለኝ ፈልጌ ያን ካምፓኒ ያገናኛቸውና እንዲገዙ አደርጋለሁ። here is a good thing። እዛ ጋር ብቻ አይደለም ቆመው ማለት ነው። እኔ ከጋዛቸው በኋላ ጥያቸው አልሄድም። ብዙ ቢዝነስ ብሮከርስ ያው ያን ነው የሚያደርጉት፣ ያጋዟቸዋል ይሄዳሉ። እኔ ግን ወደ ኋላ ቀርቼ በ3 እና በ5 አመት ጊዜ ውስጥ ያንን ካምፓኒ ስታብላይዝ አድርጋችሁ ስኬል አድርጋችሁ ኤግዚት እስክታደርጉ ድረስ ልቆይ ነው ማለት ነው። ያ ማለት ያው ቅጽል ስሜ እንደምታዩት ኮፍያው ላይ እንደምታዩት A to Z ነው የሚለው። ያ ማለት A to Z ሰርቪስ ነው የምሰራው። አንድ ሰው እኔ ጋር ሲመጣ አንዱን ሰርቪስ ብቻ ሰጥቼ ወደ ሌላ ቦታ አይደለም እመለካቸው ወይም ደግሞ አንዱን ሰርቪስ ሰርቼ ዳምፕ አይደለም ማድረጋቸው። what I do is I continue to provide services, other services, so that they don't need to go anywhere else. They don't need to wander around አይደለ በየቦታው እየሄዱ ማን ነው ይሄን ሊያግዘኝ የሚችለው ብለው መጨነቅ የለባቸው። እኔ የምችለውን እኔ እረዳቸዋለሁ። እኔ አቅሙ የሌለኝም ወይም ብቃቱ የሌለኝም የኛ ቲም የማይሰራውን ደግሞ ሌላ ቲሞች ብቃቱ ያላቸው ሌሎች ስትራቴጂክ ፓርትነርስ በተለያዩ ፊልድ ስላሉ ከነሱ ጋር አገናኛቸውና ሰርቪሱን ማግኘት ይችላሉ ማለት ነው። ታይማቸውን ሴቭ ያደርጋሉ፣ ገንዘባቸውን ሴቭ ያደርጋሉ፣ ኢነርጂያቸውን ሴቭ ያደርጋሉ። they don't need to test the credibility of somebody, they don't need to worry whether legit መሆናቸውን እነኚህ ሰዎች or not, because we won't become a strategic partner with the companies and these partners that we don't know. ለማንኛውም any of this resonated with you, for example if you are interested in forming your company
or if you already have demo company ኖሯችሁ ካምፓኒያችሁን ስታቢላይዝ አድርጋችሁ ስኬል ማድረግ የምታስቡ ከሆነ ወይም already ካምፓኒያችሁ ስኬል ነው ግን በጣም ስኬል አድርጋችሁ ኤግዚት ማድረግ የምታስቡ ከሆነ whatever the case may be or ቢዝነስ ቫሉያችሁን እንድሰራ ቫሉዌሽናችሁን እንድሰራ ወይም ደግሞ እንዳጋዛችሁ ወይም እንዳሻሽጣችሁ የምትፈልጉ ከሆነ reach out እና I want to help you. I hope you enjoy this video. የሚጠቅም ነገር አገኝታችሁበታል ብዬ እገምታለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ባይ። በዛው ታምፓ ቤይ ሪቨር ወኩን ላሳያችሁና ዘጋዋለሁ።